ዘጸአት መጽሐፍ ምዕራፍ 3 አውጡልኝ። ቁጥር 21 ጀምረን የእግዚአብሔርን ቃል እናያለን። ዛሬ ማስተምረው ስለ ሞገስ ነው። እግዚአብሔር አንድ ሰውን በጣም ከወደደ፣ አንድ ሰውን ህይወት መቀየር ከፈለገ፣ እግዚአብሔር ካለበት ከሁኔታ ከችግር ለማንሳት ከፈለገ ከሚሰጠው ስጦታቸው መካከል አንዱ ሞገስ ነው። ዛሬ ነገሮቻችሁ ሞገስ ያገኛል። አረ አሜን አሜን። እግዚአብሔር እጅግ በጣም ለሚወደው ሰው፣ እግዚአብሔር ከአፈር ከቲቢያ ላነሳ የሚፈልገው ሰው፣ እግዚአብሔራዊ ፕሮግራም ያለው ሰው እግዚአብሔር የሚሰጠው ስጦታ አንዱ ሞገስ ነው። ዛሬ ስራችሁ ሞገስ ያገኛል። ነገሮቻችሁ ሞገስ ያገኛል። የናንተ የሆነ ነገር ሁሉ የእግዚአብሔር ሞገስ ያገኛል። አሜን ለሚል ሰው ላይ ዛሬ ሞገስ ወደቀ። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። እስራኤል 430 ዓመት በግብጽ ምድር ላይ ቢቆይም እግዚአብሔር መውጫው ቀን ላይ መጫቀር ሲደርስ ሊያወጣ ሲፈልግ የሰጠው ስጦታ አንዱ ሞገስ ነው። ይሄኛው ሞገስ 430 ዓመት ደሞዝ ነው የከፈለላቸው። ዛሬ አላቅም ብዙ ሰዎች በሁኔታ ተይዛችሁ አንድ ስፍራ ላይ ቆይታችሁ ሊሆን ይችላል። በጭንቀት በመከራ በሐዘን በግራ መጋባት ውስጥ ቆይታችሁ ሊሆን ይችላል። እግዚአብሔር ለአንድ ሰው ዛሬ ሞገስ ይሰጣል። ስራችሁ ሞገስ ያገኛል። ጤንነታችሁ ሞገስ ያገኛል። አገልግሎታችሁ ሞገስ ያገኛል። የናንተ የሆነው ነገር ሁሉ ላይ የእግዚአብሔር ሞገስ ይወርቃል። አሜን ላለው ሰው አሁን ሞገስ ወደቀበት። መጽሐፍ ቅዱስ የእግዚአብሔር ቃል አምረን እናነባል። ግብፃውያንም ፊት ለዚህ ሕዝብ ሞገስን እሰጣለሁ፣ እንዲህም ይሆናል በሄዳችሁ ጊዜ ባዶ እጃችሁን አትሄዱም። በሄዳችሁ ጊዜ ባዶ እጃችሁን አትሄዱም። ነገር ግን እያንዳንዲቱ ሴት ከጎረቤቷ በቤቷም ካለችው ሴት የብር ዕቃ የወርቅም ዕቃ ልብስንም ትለምናለች። በወንዶችና በሴቶች ልጆቻችሁ ላይ ታደርጉታላችሁ። ግብፃውያንንም ትበዘብዛላችሁ። ግብፃውያንም ታደርጋላችሁ፣ ትበዘብዛላችሁ። ኢየሱስ ጌታ ነው። ሐዋርያት ሥራ ምዕራፍ 7 እናወጣለን። ቁጥር 9 እና 10 እናነባል። የአባቶች አለቃ በዮሴፍ ተቀንቶ ወደ ግብጽ ሸጡ፣ እግዚአብሔርም ከእርሱ ጋር ነበረ። እሺ ከመከራም ሁሉ አወጣው። በግብጽም ንጉሥ በፈርዖን ፊት ሞገስንና ጥበብን ሰጠው። በግብጽና በቤቱ ሁሉ ላይም ቢትወደድ አድርጎ ሾመው። ክብር ለኢየሱስ ይሁን። ቀኞቻችሁን ከፍ አድርጉ። ሊጸልይ ነው። በቃ ካለበት ከሁኔታ የሚያወጣ አንድ የእግዚአብሔር ሞገስ ያገኛል። ስራችሁ ሞገስ ያገኛል። አገልግሎታችሁ ሞገስ ያገኛል። ካለበት ከየትኛው ሁኔታ የሚያወጣ የእግዚአብሔር ሞገስ ያገኛል። ኢየሱስ ጌታ ነው። አንድ ጉዳይ ማውራት ፈልጋለሁ። ግብጽ ላይ ዮሴፍ እንደገባ ታውቁታላችሁ። ያ ብቻ አይደለም፣ እስራኤል ራሱ 430 ዓመት የሚያክል ግብጽ ላይ እንደነበረ ታውቁታላችሁ። ቅድም ባነበብነው በመጽሐፍ ቅዱስ ክፍል ላይ እግዚአብሔር መጣና እንደዚህ አለ፣ ስትወጡ ባዶ እጃችሁ ምን አትበሉ፣ አትወጡም። በግብጽያን ፊት ለናንተ ምን እሰጣለሁ? ሞገስን እሰጣለሁ አለ። ክብር ለኢየሱስ። ሰዎች ግብጽ ላይ 430 ዓመት ይቆዩ እንጂ ባዶ ናቸው። ባዶ ያደረገባቸው መጀመሪያ ምክንያት ምንድነው ካልከኝ፣ ሞገስ የሚባል ነገር በህይወታቸው ላይ ነው። እግዚአብሔር የ430 ዓመት ጥያቄ ለመመለስ ሲፈልግ፣ በእነሱ ህይወት ላይ ያለው ባዶነትን ለመምታት ሲፈልግ፣ እናንተ ስትሄዱ ባዶ እጃችሁ አትሄዱ፣ አንድ ነገር ለእናንተ እሰጣለሁ አለ። ሞገስ የሚባል ነገር እሰጣለሁ አለ። ከዚህ ሞገስ የተነሳ ግብፃውያንን ትበዘብዛለህ። እስካሁን ባዶ ነህ፣ ከዚህ በኋላ ሞገስ ያገኛል። የእግዚአብሔር ሞገስ በለው፣ በእኔ ላይ ነው በለው። የእግዚአብሔር ሞገስ በእኔ ላይ ነው። አንዳንዶቻችሁ ስራ ባዶ የሆነበት ሞገስ ከማጣቱ የተነሳ፣ አንዳንዶቻችሁ አገልግሎት ባዶ የሆነበት መጀመሪያው ምክንያት ሞገስ ስላጣችሁ ነው። ሞገስ የሚባል ነገር እናንተ ህይወት ላይ ስለሌለ ነው። ዛሬ ጸልያለሁ፣ ከዚህ ምሽት ጀምሮ የእግዚአብሔር ሞገስ አግኝተዋል። ስራችሁ ባዶ አይሆንም። አገልግሎታችሁ ባዶ አይሆንም። ልፋታችሁ ባዶ አይሆንም። አሜን የሚል ሰው ዛሬ የእግዚአብሔር ሞገስ አገኘ።
ዮሴፍ እስር ቤት ነው ያለው፣ ታስሮ ነው ያለው። እግዚአብሔር ዮሴፍን በግብፅ ምድር ሁሉ ላይ እንዲሾም ፈለገና ሞገስ ሰጠ፣ መወደድን ሰጠ፣ ምሕረት የሚባል ነገር ሰጠ። ወደ ፋሮን ከተጠራ በኋላ ፋሮን ከስራውን አይቶ አይደለም የሾመው። አንተ በነፊት አለ ሞገስን አግኝታለሁ፣ ወዳለሁ፣ እንዳንተ በሊና ጥበብ ሰው አላየሁትም። ስለዚህ በግብፅ ምድር ሁሉ ላይ ሾም ያለዋል። ከስራ በኋላ አይደለም ከስራው በፊት ነው የተሾሙ። እስር ቤት ያለው ሰው ምሕረት ተደርጎ ወደ ቤት ነው መሄድ ያለበት እንጂ ስራ ላይ መሾም አይጠበቅበትም። ሰውየው ግን ሞገስ አግኝቶታል። የእግዚአብሔር ሞገስ ያስገድዳል። ቀኞቻችሁን ከፍ አድርጉልኝ ቅዱሳን፣ እጸልይላችሁ። ዛሬ ሞገስ አጣችሁበት ጉዳይ 10 ጊዜ አንድ ቢሮ ተመላልሳችሁ ከሆነ 10 ጊዜ አንድ ጉዳይ ላይ ተመላልሳችሁ ከሆነ ብዙ ጥያቄ እናንተ ጋር ኖሮ ከሆነ እግዚአብሔር ሞገስ ይሰጣል። እግዚአብሔር ሞገስ ይሰጥሻል። እግዚአብሔር የሚታይ ሞገስ ያለብሳችኋል። አገልግሎታችሁ ሞገስ ያለብሳል። ቀሪ ዘመናችሁ ሞገስ ይለብሳል። አሜን የሚል ሰው ላይ ሞገስ የሚያደርገው አንድና የመጀመሪያው ቀን ምንድነው ካለ ስላንተ ክፉ ሰዎች ክፉ እንዳያስቡ ያደርጋል። ስላንተ ስላንቺ ክፉ ሰዎች መልካም እንዲያስቡ ያደርጋል። የእግዚአብሔር ሞገስ ሰዎችን ማስገደድ ኃይል አለው። ስለናንተ ባክግራውንድ አያጠኑ፣ ስለ ትምህርታችሁ ደረጃ ስለ ውሏችሁ ምናምን አያጠኑ፣ እንዳዩ ይወዳሉ። እንዲወድ ከሚያደርጉ ነገሮች አንዱ ምንድነው ካለ እግዚአብሔር የሚሰጠው ሞገስ ነው። ሞገስ የሌለው ሰው ህይወት ባዶ ነው። እስራኤል 400 ምናምን ዓመታት ቢቆይ እንኳን ባዶ ነው። እግዚአብሔር መጣና እንደዚህ ያለ ስትወጡ ባዶ እጃችሁ አትወጡ ማለት እናንተ ባዶ እጅ እንዳትወጡ እኔ ለእናንተ ሞገስ እንሰጣለሁ። ሞገስ የሚሰጠው እናንተን 430 ዓመት የገዙት በነዛ ሰዎች ፊት ሞገስ እንሰጣለሁ። ከዛ በኋላ ትበዘብዟለህ። ቆይ እናንተ አካባቢ እናንተ መስሪያ ቤት ላይ እናንተ አካባቢ እናንተ የሚታቁ ሰዎች ትምህርት ደረጃ ሳይኖር የሆነ ዕውቀት ሳይኖር የሆነ ልምድ ሳይኖር የተሳካላቸው ሰዎች አሉ። እናንተ አካባቢ የእናንተ ጓደኞች የእናንተ ቤተሰብ ይሁን ምንም ነገር እንደዚህ ነገር አያውቁ፣ ግን ተሳክቶላቸው ምንድነው ካልከኝ ሞገስ ነው። በደንብ ታውቁታላችሁ። ለሷ ተሳክቶላት ይኸውላችሁ፣ ክብር ለኢየሱስ። አንዲት ሴት ያለ መልክ ሳይኖር የሆነ ነገር ሀብት ሳይኖር አግብታ ወልዳ ተሳክቶላት ካያት ሞገስ አግኝታ የምትቀባው ቻይና ቅባት አይደል ሞገስ የሚባል ነው። ኢየሱስ ጌታ። ዛሬ ለአንድ ሰው እግዚአብሔር ይሄ ሞገስ ያስፈጽ። አረ አሜን አሜን። እኔ ከሷ አበልጣለሁ ግን እንዲህ ያልተሳካልኝ የምትሉ ሰዎች ሞገስ ነው ያጣችሁ። ብዙ ዶክመንት፣ ብዙ ትምህርት ደረጃ፣ ብዙ ጸሎት፣ ብዙ ትንቢታዊ ቃል ተሰከመ ካልተሳካለ ሞገስ ነው ያጣው። ሞገስ ነው ዛሬ እግዚአብሔር ሞገስ ይሰጥ። ኃይል ያላችሁ የተያዛችሁ ሰዎች፣ ዶክመንት ትምህርት ደረጃ ያለ የተያዛችሁ ሰዎች፣ ፋይናንሻል ላይ ያላችሁ ፋይናንሻል አቅም ያላችሁ ግን ያልተሳካላችሁ ሰዎች ለእናንተ ሞገስ ዛሬ ሁለት ሰው ነው እንዳመን ያለ ሞገስ ዛሬ ይወርድባችኋል። ሞገስ የሚባል ነገር እግዚአብሔር ያወርዳል። እነዛ ሰዎች ያገኘው ምንድነው ካልከኝ ሞገስ ነው። ኢየሱስ ጌታ። ኡኪያሽ በጣም ብዙ ጎዶሎ ያለ አገብታ ወልዳ አንቺ በጣም ብዙ ነገር እየበለሽ ካላገባሽ ካልወለድሽ ሰርተ ወደፊት ካልሄድክ ችግሩ ምኑ ጋር ካልከኝ ሞገስ ነው። መጽሐፍ ቅዱስ ላይ አንድ ሰው በደንብ ሁላችሁ የምታውቁ አንድ ሰው አለ። አንዲት ሴት አለች አስተር የምትባለው። አስተር ንጉሱን መጀመሪያ አገባች። እሱ ቤት እየኖረች ነው። ንጉሱ የምታገባበት ቀን ላይ ምንም ነገር አላላት። አገባት፣ ሞገስ አግኝታ ቤቱ ገባች። አብሮ እየኖሩ ነው። አንድ ቀን እስራኤል ላይ ብዙ ጭንቅ ከመጣ በኋላ አስተር መጽሐፍ ምዕራፍ 5 ላይ ታገኙታላችሁ። አስተር ጸለየችና ወደ ንጉሱ ገባች የሚል ቃል እናገኛለን። ከዛስ አስተር ሆይ በፊቴ ሞገስን አግኝተሻልና ምን ላድርግልሽ አለ። ጠየቃት። የመንግስትን እኩሌታ ቢሆን ላንቺ ምን አደርጋል እሰጥሻለሁ። ሰውየው 127 ሀገር ገዢ ነው። መንግስቱን ለሁለት ከፍዬ እሰጣለሁ። መጀመሪያ የሚያገባበት መጀመሪያ ቀን አላላትም። ሞገስ ስላገኘች የመንግስትን እኩሌታ ለሁለት ከፍዬ ላንቺ እሰጥሻለሁ። ከዛስ በቃ አንቺ ዛሬ የምጠይቀው ነገር ምንም ቢሆን ልሰጥሽ ተዘጋጅቻለሁ። ከኔ ጋር ናችሁ? በቃ እሰጥሻለሁ። ሰውየው
ንጉስ ነው። 127 ሀገር ገዢ ነው። 63 ምናምን ሀገር ሰጥሻለሁ ማለት ጀመረ። ያስገደደው ምንድነው ካልከኝ ሞገስ ነው። ቀኞቻችሁን ከፍ አድርጉ በጌታ በኢየሱስ። ዛሬ ስራችሁ ሞገስ ያገኝ። ዛሬ አገልግሎታችሁ ሞገስ ያገኝ። ዛሬ ትዳራችሁ ሞገስ ያገኝ። ዛሬ በሁሉ ነገር ሞገስ ይወርድባችኋል። እዚህ ጋር ያላችሁም አሜን በሉ። እስቲ የእግዚአብሔር ሞገስ በሉ። ብዙ ሰው እንዲያወራ ፈልጋለሁ። የእግዚአብሔር ሞገስ እጅግ በጣም ፈልጋለሁ። እጅግ በጣም ፈልጋለሁ። በኢየሱስ ስም የእግዚአብሔር ሞገስ አገኘ። አንዳንዶቻችሁ ላይ ዛሬ በኃይል ወረደ። ራያችሁ ሞገስ አገኘ። አገልግሎታችሁ ሞገስ አገኘ። የምትለብሱ ልብሳችሁ ጭምር ሞገስ አገኘ። የምትናገሩ ያንደባታችሁ ቃል ሞገስ አገኘ። ዶክመንታችሁ ሞገስ አገኘ። የሚታደርጉ ሁሉ ነገር የእግዚአብሔር ሞገስ አገኘ። አሜን ላለው ሰው ለእግዚአብሔር ሞገሱን አፈሰሰው። አሜን ለሚል ሰው ላይ የእግዚአብሔር ሞገስ ፈሰሰ። እግዚአብሔር አምላክ ከወደደሽ፣ እግዚአብሔር አምላክ አሕዛብን እንድትበዘበሽ ከፈለገ የሚሰጠው ጡንቻ አይደለም ሞገስ ነው። ከኔ ጋር ናችሁ? እግዚአብሔር አምላክ አንተን ካለበት ከመከራ ሊያወጣ ከፈለገ የሚሰጠው ሞገስ ነው። ተመልከቱ፣ ዮሴፍ በመከራ ውስጥ ነበር። ከመከራ ሊያወጣ ፈለገና እግዚአብሔር መወደድን የሚባል ነገር ሰጠው። መወደድ በብዙ ጸሎት አይደለም የሚመጣው፣ በትምህርትም አይመጣም፣ በምንም አይነት ተክቲክ አታመጡት። ሞገስ የሚሰጠው እግዚአብሔር ራሱ ነው። ዛሬ አንድ ተረኛ ሰው በዚህ ጉባኤ መካከል አለ። ይሄን ድምጽ ከሚሰማ አንድ ሰው ላይ ሞገስ ይወርዳል። አሜን የሚል ሰው የእግዚአብሔር ሞገስ ያገኛል። እግዚአብሔር ብዙ ሰው ህይወት ከሚቀይርበት መንገድ አንዱ ምንድነው ካልከኝ ሞገስ ነው። እኔንም እዚህ ጋር እንዲህ ደረስከኝ ካልከኝ ብዙ ስለምጸልይ አይደለም፣ ቅድስናም በዝቶብኝ አይደለም፣ ሞገስ ነው። ሞገስ ነው። እጆቻችሁን ከፍ ታደርጋላችሁ። ከዚህ በኋላ ጌታ ምስክር፣ እናትሽ፣ አባትሽ፣ ጓደኞች እናንተን የመከሩ ያስተማሩ አስተማሪዎች፣ አለቆች ያልገቡበት ቦታ ያልወጡ ደረጃ አሜን ላለው ሰው አሁን ይሰራልኩ። አረ አሜን አሜን። እናንተን እንዲያርግ ብሎ የመከሩ ሰዎች ያልደረሱበት ከፍታ የሚያደርስ የእግዚአብሔር ሞገስ ወደቀ። ወይኔ ብዙ ሰዎች ላይ ሞገስ ይፈሳል። የብዙ ሰው ህይወት በሞገስ ሲጠለቀልቃል። የብዙ ሰው የእጁ ስራ ሲባረካል። አሜን ለሚል ሰው አሁን ሆነ። ከዚህ በፊት አንድ ነገር ተናግሬው ነበር። ሁላችሁን የምታውቁት ኤልሳ ባለቆሎን ታውቁታላችሁ። በደንብ ነው የምታውቁት። አይገርም? ያቺ ሴት ስንዴ ነው፣ ዱቤ ነው፣ እንትኑ አንድ ነው። ግን ሞገስ ስላገኘች ፈራንጅ ጣሙ ሳያውቅ ቆሎ ይበላ። ሱፐርማርኬት የአስተርና የእንትናን የሷን አንድ ላይ ብታስቀምጠው ዋጋ ይለያል። ምክንያቱም የሆነ ሌላ ነገር አይደለም፣ ሞገስ አግኝቷል። አሜን ነው። ዛሬ ዋጋችሁ ይጨምራል። እጅን ከፍ አድርግልኝ ልጸልይልኝ ፕሊዝ። ማሮ ዶቫጋ ዛብራዲቮ ጌታ ምስክሬ ነው። አረ አሜን ነው። ከምትነካው ነገር ሁሉ፣ ከምትናገረው ሁሉ፣ ከምትነዳው መኪና ሁሉ፣ ከምትሰራው ስራ ሁሉ፣ ከምትቀባው ቅባት ጀምሮ፣ ከምትለብሰው ልብስ ጀምሮ የእግዚአብሔር ሞገስ አገኘ። የእግዚአብሔር ሞገስ አገኘ። የእግዚአብሔር ሞገስ አገኘ። እስቲ የእግዚአብሔር ሞገስ በለው። የእግዚአብሔር ሞገስ እጅግ በጣም ፈልጋለሁ በል። በኢየሱስም አገኘ። አረ ሆነላ። ከዚህ በኋላ ማራዳቦሼ ዛሬ ይሄን ቃል ሰምታልና ከዚህ በኋላ እንደዚህ ይሆናል። አሜን በላ። አንድ አይነት ዕቃ ይዘህ ገበያ ላይ ትቆማለህ፣ ያንተ ብቻ ይሸጣል። አንድ አይነት ዶክመንት ይዘህ ለውድድር ትሄዳለህ፣ የናንተ ተቀባይነት ያ አረ አሜን አሜን አሜን። አንድ አይነት የሆነ ነገር ትጀምራለህ፣ የናንተ ነገር ተቀባይነት ያገኛል። አረ ሞገስ ዛሬ ይሄንን ነው የሚያደርገው። አሜን ይባላል። ሞገስ መለኮታዊ ኃይል ነው። ነገሮቻችሁ ሲበው ወደ እናንተ ማምጣት ይችላል። ኢናሃን ሶፕራካታረ ያጣችሁ ነገር ሁሉ የሚሰጥ የእግዚአብሔር ሞገስ አገኘ። አንድ አይነት ዝማሬ እየዘመርክ አንድ አይነት ስብከት እየሰበክ ይለያያል። አሜን አሜን።
አረ ይለያያል። አረ ይለያያል። እኞቻችሁን ከፍ አድርጉ። ልጨርስ፣ ወደ ጸሎት ልግባ። እንደ ዝናብ ሲዘንባል ሞገስ እንደ ዝናብ አረ አሜን። እንደ ዝናብ ሲዘንባል ከለራችሁ ስራችሁ ሲቀየራል። ሐሳባችሁ እቅዳችሁ ሲቀየራል። በእናንተ ላይ የእግዚአብሔር ዝናብ ሲዘንባል። ነገሮቻችሁ ሽፍት የሚያደርግ ዝናብ ሲዘንባል። አሜን የሚል ሰው አሁን አገኘ። እሺ የእግዚአብሔር ሞገስ በለው በእኔ ላይ ነው በለው። በአንደበቴ ላይ ነው በለው። በነገሮቼ ላይ ነው ሆነ። ብዙ ክብር ስጡልኝ።